ይህ ኤአይ ኤጀንት የተሰጠውን ግብ ለማሳካት ሲል ከተቀመጠበት ሳንድቦክስ ወጥቶ የተለያዩ ነገሮችን መፈጸም ጀምሯል። ሰላም የኤአይቢ እና የዩቲዩብ ቻናል ተከታዮቼ ቢኒያም ታደለ እባላለሁ። የ3ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። ዛሬ በቴክኖሎጂው ዓለም እጅግ መነጋገሪያ የሆነውን ኦፕን ኤአይ አምልጦ ወጣ የሚለውን መረጃ በጥልቀት እናያለን። እስከ ቪዲዮ መጨረሻ ከቆያችሁ ደግሞ ስለ ኤአይ ያላችሁ አመለካከት ሙሉ ለሙሉ ይቀየራል። ቪዲዮን ከመጀመራችሁ በፊት ሰብስክራይብ በማድረግ ጀምሩ። ለመሆኑ በትክክል ምን ተፈጠረ? ኦፕን ኤአይ አዳዲስና እጅግ ከፍተኛ አቅም ያላቸውን የኤአይ ሞዴሎች ዝግ በሆነ መሞከሪያ ወይም ሳንድቦክስ በሚባለው ቦታ ጋር እያጠና ነበር። ዓላማውም ኤአዩ የሳይበር ጥቃቶችን የመከላከል አቅሙን መፈተሽ ነበር። ነገር ግን ባልተጠበቀ ሁኔታ ይህ ኤአይ ኤጀንት የተሰጠውን ግብ ለማሳካት ሲል ከተቀመጠበት ሳንድቦክስ ወጥቶ የተለያዩ ነገሮችን መፈጸም ጀምሯል። ካመለጠ በኋላም ኢንተርኔት ወዳለበት ቦታ በመሄድ ኢንተርኔት ጋር ኮኔክት ማድረግ ችሏል። ይህን ኤአይ ኤጀንት እንደ ተራ ኤአይ ሞዴሎች እንዳትቆጥሩ። ተራ ኤአይ ሞዴሎች የሆነ ነገር ሰርች ስናደርግባቸው ብሮዝ አድርገው የሆነ መረጃ ሊሰጡን ይችላሉ። ይህ ኤአይ ኤጀንት ግን ከዚህ በጣም የተለየ ነው። ምክንያቱም ይህ ኤአይ ኤጀንትን የፈለጋችሁትን ነገር ለምሳሌ ከሆቴሎች ላይ ቴብል ቡክ እንዲያደርግላችሁ ከፈለጋችሁ ይህን ኤአይ ሞዴል ቡክ አድርግልኝ ብላችሁ መጠየቅ ብቻ ነው የእናንተ ስራ የሚሆነው። ከዛ በኋላ ክፍት ቦታ ያላቸውን ሆቴሎች ሰርች ያደርግና ራሱ ቡክ አድርጎ ያንን ቦታ ለእናንተ አስመዝግቦ ያቆይላችኋል ማለት ነው። ከተራ ኤአይ ሞዴሎች በዚህ ይለያል። ስለዚህ ይህ ኤአይ ኤጀንት ነው አመለጠ የተባለው። አምልጦ ከወጣ በኋላም እንግዲህ የፈጸመው የመጀመሪያው ጥቃት ወደ ትልልቅ ኤአይ ሞዴሎች የሳይበር ክፍተታቸውን ተጠቅሞ ወደ ስርዓታቸው ከገባ በኋላ የተለያዩ መረጃዎችን መሰብሰብ ችሏል። ይህ እንግዲህ የተካሄደው በሰው ልጅ ትዕዛዝ ሳይሆን ኤአይ በራሱ ተነሳሽነት የፈጸመው የመጀመሪያው ጥቃት ይህ ነው። ትልቁ ጥያቄ መሆን ያለበት ማትሪክስ ጋር ያያችሁት ያ ሰዎችና ኤአዮች ወይም ሮቦቶች የሚጋጠሙት ግጥሚያ አለ አይደል? ሮቦቶች ከሰዎች ተሽለው ራሳቸውን እያስተማሩ ምናምን የሚሰሩት የሆነ የተለያየ እንትን ነገር አለ። ያ ነገር ሊከሰት ነው ወይ? ኤአዩ አምልጦ ጥቃቶችን እያደረሰ ነው ወይ የሚለው ትልቁ ጥያቄ መሆን ያለበት ነው። ድርጊቱ የተከሰተው በቁጥጥር ስር ላይ ባለ በሙከራ ወቅት ላይ በመሆኑ በሰዎች ላይ ወይም በድርጅቶች ላይ ምንም አይነት አስከፊ ጉዳት አላደረሰም። ነገር ግን ይህ ክስተት ትልቅ ማስጠንቀቂያ ደውል ደውሏል። ኤአይ ከሰው ልጆች ካመለጠ በኋላ የተለያዩ ነገሮችን በራሱ ተነሳሽነት ማድረግ እንደሚችልና ማትሪክስ ጋር ያየነው ነገር የመከሰት ቻንሱ በጣም ቅርብ እንደሆነና እንደሚከሰትም አሳይቶናል። እሺ እናንተስ ምን ታስባላችሁ? አሁን የሚፈጠሩ ኤአይ ኤጀንቶች ሙቪው ጋር እንዳያችሁት የሰው ልጆችን ከቁጥጥር ውጭ ማውጣት ይችላሉ ወይ ብላችሁ ታስባላችሁ? የሰው ልጆችን ይተካሉ ወይም ከቁጥጥር ውጭ ያወጣሉ? ሙቪው ጋር አይታችሁት ከሆነ ያ ነገር ይከሰታል ወይ ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ጋር አሳውቁኝ። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ጋር ጻፉልኝ። በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እንዳይረሳ። የቻናላችን ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ቪዲዮዎችን በምንለቅበት ሰዓት ማሳወቂያ እንዲደርሳችሁ ደግሞ የደውል ምልክቷን መጫናችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።